አብሳላት የምትባዩ ግን ማለት ነው ሴራሽ ታውቆብሻል ማለት ነው። ሲጀመር አንቺ ሆን ብለሽ ይቅርታ አላልሽም የሆነ ነገር ስላጠነጠንሽ የሆነ ነገር ታርጌት ስላደረግሽ ነው። ሀይሚን ራሱ ይቅርታ ያልሻት ማለት ነው። እና ኮሜንታተሮች ባይዘው ይታያቸዋል የእውነት ለመናገር ማለት ነው ስለሚታያቸው ነው እንደዛ ብሎ ኮሜንታተርን ብዙ የጻፉት ማለት ነው። እና እኔ በጣም ብሩክ ከሚያናደኝ ባህሪው በጣም ደስ ይለኛል። በጣም ሪስፔክት አለኝ እኔ ለብሩክ ጥሩ ነገር ነው ያለኝ ታውቃላችሁ። ነገር ግን እቺ ለምን ይዟት ይመጣል? በቃ አንዳንድ ጊዜ እኮ ምንም ነገር ንቆ መተው እኮ ጥሩ ነው አይደለ? ፋሚሊ ጨረቃ ፋሚሊ ማለት ነው። በቃ ምንም ነገር ትቶ መተው ነው። በቃ ለምን የሆነ ነገር ኮሽ ባለ ቁጥርና ከጠራቿት በጣም እንደምትፈልጓት ነው የምታውቀው። የሆነ ስለምናገር ማለት በጣም እንደምትፈልጓት ተፈላጊነት ምናምን ያላትን ነገር ነው የሚመስላት ማለት ነው። እና ያ ጥሩ አይደለም። በቃ ገባችሁ አይደለ? እናንተና ሀይሚ ነገሮችን ማስኬድ እና በምን አይነት መንገድ እንዴት ማጣራት እንዳለባችሁ እናንተ ታውቃላችሁ። ገባችሁ አይደለ? ጀስት ብሩክ እንደተናገረው እውነት ነው። ኮሜንታተሮች ለእናንተ ካላችሁ ፍቅር ነው። አብሶ ጨረቃ ፋሚሊዎች በጣም እንለያለን። እውነት ለመናገር ሲጠፉ በጣም እንጨነቃለን፣ በውስጥ እንጽፍላችኋለን ምናምን ማለት ነው። እና ያ ግሩፕ አለን ማለት ነው። ከዛ ሰው ነው የሰሙት ያን ነገር ማለት ነው። እና ጀስት እንደዛ ሆኖ ነው እንትን የተባለው ማለት ነው። የብሩክ የሰማው ማለት ነው። እና ልክ ነህ፣ እውነቱን ማወቅህ ለአንተ ይጠቅምሃል እንጂ አይጎዳህም። ነገር ግን ለምን ኩሽ ባለ ቁጥር እቺ አብሳላት የምትመጣ ከሆነ ነገሮችን ከፍ የምታደርግ ከሆነ ምናምን በቃ የሆነ እንትን በቃ የሆነ በጣም የተፈላጊነት ጢባራም ነገር ትሆናለች ማለት ነው። ዛሬ ራሱ አነጋገሯ በጣም ይደብራል ማለት ነው። ትናንት ሀይሚን ይቅርታ ባልሽበት መንገድ አለም ዛሬ ስታናግሪያት የነበረው እውነት ለመናገር ማለት ነው። ማለት የሆነ በጣም ተጸጽተሽ ካሁን በኋላ ወደ ህይወታቸው እንደማትገቢ አይነት ነገር ምናምን አይደለም እያወራሽ ያለሽው። ታውቂያለሽ፣ ገብቶሻል ብዬ አስባለሁ። በቃ የሆነ አለ አይደለም እንደዚህ እኔ በቃ ሁለተኛ ወደ ህይወታችሁ ላልገባ እንደዛ ምናምን ብዬ ነው ምናምን በቃ የሆነ አለ አይደለ ምንድን ነበረ የሆነ ነገርን ሳታምኑበት ወይም ብሩክን ስታዩ ያገረሽብሻል። እውነቴን እኮ ነው። ብሩክን ስታዩ ያገረሽብሻል። እውነት ነው ማለት ብሩክን አንዳንድ ጊዜ እኮ በቃ ፍቅር ከባድ ነው፣ ፎንቃ ከባድ ነው ማለት በምን አለች በብዙ ነገር አለች፣ ልታጣላችሁ ሞከረች፣ ዋቴቨር ማለት ነው። አልሳካ ሲላት በቃ ምንም ማድረግ ማረች ስላለ በቃ በገዛ እጅ ከህይወታቸው ልውጣለች። ግን ምንድነው ማሽላ እያረረ ይስቃል ነው የሚባለው አይደል? ቢቢ ፋሚሊ ማለት ነው። እንደዛ ነው የሆነባት ማለት ነው። ትናንት በስነ ስርዓት ደስ ስትል ሀይሚን ሰላም ያለችበት አማውንት በቃ በጣም ደስ ይል ነበር ምናምን ማለት እኔ ከሀይሚ ሳይሆን ከብሩክ ነው ችግር ያለባት እች ልጅ። ማን በቃ ይሄ ሴራውን ወይም ለምን ቀድሞ ደረሱብኝ ነው ወይስ ምንድን ነው ያናደደሽ? ጅስት ለምንድን በስነ ስርዓት ያላወራሻቸው? በቃ ንግግርሽ በጣም ይደብር ምናምን ነበረ ማለት ነው። እና ብሩክም ደግሞ ይሄን ያህል እንትን አትበልላት እውነት ለመናገር በቃ ተዋት። በቃ አንተ እኮ በምን አይነት መንገድ ማስቆም እንዳለበት ካሁን ሄዳ እንደዚህ ብሎ እየተወራ ከሆነ የሀይሚ የሆነ ነገር ከአንተ ብትጠፋ ምን ብትል ተጠያቂ ማለት የአብሳላት ናት ማለት ነው። በቃ እኛ የምንጠረጥረው እሷን ነው። ገባህ አይደለ? ያ ነው እንጂ ኩሽ ባለ ቁጥር የአብሳላትን ማስደንገጥ የአብሳላትን እየጠሩ እንትን ማለት ተገቢም አይደለም። ለምን ሀይሚሻልን ማስደንገጥ ነው። ሶሪ ቅመሟን እኛ እንድደነግጥብንም አንፈልግም ማለት ነው። እና የአብሳላት ያው እኛ መጀመሪያ ደርሰንብሻል፣ ሴራው ከሽፎብሻል ማለት ነው። ለምን አልሆንልሽም? ጀስት አንቺ ሀሳብሽ ሀይሚን በሌላ ሰው አሳግተሽ ብሩክን ወደ ራስሽ ለማድረግ ነበረ። ያ አልሆነም። ዛሬን ደግሞ ትናንት በእንደዛ በይቅርታ ሁሉን ነገር ፈጠን፣ ዛሬ ላይ ደግሞ ይሄ ነገር መስማታችን በጣም ይደብራል። ጀስት አብራርተሻል፣ ለምን እንደዚህ ታደርጋላችሁ ኮሜንታተሮች ምናምን ብለሽ አብራርተሻል። ነገር ግን አንቺ ምንድን ነበረ ጨረቃ ፋሚሊዎች የሰጠሻቸው ግምት ዛሬ መተሽ የተናገርሽው ነገር በጣም ይለያያል። ጀስት ለምንድን ነው ለምን ታወቀብኝ አይነት ነገር ነው
የሆነ በቃ አይደለ ሳይቅ ደግሞ ይልቅደም ነበረ። ተቀደምሽ። ሳልቀደም ልቅደም ነበር። አንቺ መጀመሪያ አውቀሽ በይቅርታ አለሳልሰሽ ሀይሚን ደካም። ሀይሚ ደግሞ ታውቃላችሁ ኢቨን እንኳን ስትገቢ እንኳን ትናንት በጣም ደስ በሚል ሁኔታ ነው የተቀበለችሽ ማለት ነው። ፊቷን እንኳን አላንኮሻኮሸችብሽ ምናምን ማለት ነው። ግን ዛሬ ደግሞ ስትመጪ ብሩክን ስታይ ነው መሰለኝ ልክ በሚሆን ነገር አይደለም ያነጋገርሽ ማለት ነው። ለምን አንቺ ሁሉን ነገር ከፈተሽ ደስተኛ ሆነሽ ነው መናገር ያለብሻል። አረ በቃ ችግር የለውም ምናምን እንደዚህ በቃ ምናምን በጣም የሆነ ሀፒ በሀይሚና በብሩክ ግንኙነት ደስተኛ እንደሆንሽ ከአሁን ወደ ህይወታቸው እንደማትመጡ ምናምን የተናገርሽው ትናንት። ለምን በብዙ ነገር አለሽ ተሰዳደብሽ ምናምን ምንም እንትን አላለም ማለት ነው። ግን እኔ እንደሚመስለኝ ብሩክ የሆነ ጊዜ ትዝ ካላችሁ ካስታወሳችሁ ፋሚሊ በጣም ያብሳላት ጥሩ ልጅ እንደሆነች ምን አይነት ነገር እንደዚህ እንዳደረጋት እንደዚህ ነገር ለምን እንደምታስብ አውርቶ ነበር ማለት ነው። እና ጥሩና ብሩክ ታውቃለች አብሳላት ብሩክ ምን አይነት ልብ እንዳለው በጣም ደካማ ጎኑን ስላወቀች